ኢድ ሙባረክ ወደ ቀጣዩ ዝግጅታችን ልንሻገር ነው ምን ነው ደንቀትሽ ነው ኧረ እኔ ለምን ደንግጣለሁ ይብላኝ አብሮ ለሚከር እኔ እኮ በሰቀቀን እኮ ከሳ ነበረ እኮ እኔ ማልከሳሰኩኝ ነው እንጂ በአንተ ጩስ ብን ብዬ መጥፋት ነበረብኝ ይሄን ያለጫዋለሁ ማለት ነው አልነገርከኝም አሁን ብቻ ይሁንልኝ ለማንኛውም ቀጣይ ፕሮግራማችን ውሎ ነው እስቲ ውላችንን አይተን እንመለሳለን አብራችን ነው መልካም ቆይታ አሁን የምንገኘው ቤተል አካባቢ ነው የውሎ እንግዳችን ቤት ደርሰናል አብራችሁን ቆዩ መልካም ቆይታ ሰላም አለይኩም ወአለይኩም ሰላም ለስቲ ራስዎትን አስተዋውቁን ኡስታዝ ኑሩ ጀማል እባላለሁ እሺ የሚና የባህል ህክምና ስራ አስኪያጅና ባለሙያ ነኝ ዛሬ በጠዋት ነው እርሶ ጋር የተገኘ ነው ስፖርት ትንሽ ሰርቼ ወደ ስራ ሊሄድ ስል ነው የመጣችሁበት ሰዓት ማለት ነው ጾም ላይም ሆኖ ስፖርት መስራት ትንሽ የስፖርት ልምድ ያስፈልገዋል አዎ ማለት እኛ ስናድግ ክፍለ ሀገር ስፖርት እየሰራን ኳስ እየተጫወትን ቤተሰብ እያገዝን ስራ ነው ያደግነውና ያን አብሮን ብዙ አመት የመጣ ልምድ ስለሆነ ማቋረጥ አትችልም ትክክል ስለዚህ ምን ጊዜም ቢያንስ ጧት ላይ ወይ ገመድ መዝለል አለብህ ወይ ትንሽ ፑሽ አፕ ነገር ወይ ሞተ አሁን ጾም ካልሆነ ተራራ ምናምን እንደዚህ ሜዳ ላይ ትሮጣለህ ከዚህ በፊት እግር ኳስ ላይ ነው ስንጫወት የነበርና ሩጫ ላይና እግር ኳስ ላይ ምን ያህል ሄደውበታል በእግር ኳሱ እንግዲህ እግር ኳስ ያው ያኔ ፕሮጀክት ይባል ነበር የተወሰነ ጊዜ ስልጠና ሰርቻለሁ 4 አመት ሰልጥኛለሁ 4 አመት ከዛ በኋላ ሩጫ ነበር በብዛት የምንሮጠው ከዛ በኋላ እንዴት ተውት ከዛ ላይ ቤተሰብ ኃላፊነት መጣ ለቤተሰብ የመጨረሻ ላይ ስለሆንኩኝ የቤተሰብ ኃላፊነት ነው ተቀብዬ ከዛ በኋላ ያስኬድኩት ነው ያለው እስካሁን ልጆቼንም እዚህው ሜዳ ላይ እሁድ እየወሰድኩ ኳስ አጫውታለሁ እዚህው ላይ ትሬኒንግ አሰራቸዋለሁ ስለዚህ ከልጆቹ ጋርም ኳስ ልምምድ ያደርጋሉ አዎ እንጫወታለን እነዚህ ልጆቼ ናቸው ሌሎች ሁለት አሉ ህፃናቶች እነዚህ ጋር አብረው እነዚህ ስፖርት ይሰራሉ ትምህርት አስጠናለሁ ቁርአን ይቀራሉ ኳስም ይጫወታሉ ማን በደንብ ወደ እርሶ የሚከተል ይመስሉታል ሁሉም አላቸው ስፖርት ሁሉም ስለዚህ አሁን ቀጣይ ምንድነው የሚያደርገው ቀጣይ ምንድነው ስፖርት ሰራነ እንደዚህ ኳስ እንጫወታለን ስፖርት እንሰራለን ትንሽ የተለያዩ ጨዋታ ካደረግን በኋላ ሻወር ወስደን ልጆችን ማስጠናቸዋለን እዚህ ክፍል ብዙ ጊዜ ምንድነው የሚያደርጉት እዚህ ክፍል ትምህርት ምንም ስለሌለ ጧት ላይ ስፖርት ሰርተን ቁርስ በልተን ከጨረስን በኋላ እዚህ ቁርአን ይቀራሉ ያው እንዳይሰለቻቸው ልጆች ስለሆኑ ቤትም ስለሚውሉ ብዙ ሰዓት አይወጠሩም ትንሽ ሰዓት ነው የተወሰነ ሰዓት እዛ ጨዋታ የተወሰነ ሰዓት እንዲህ እየተባለ ነው እንጂ አብዛኛውን ሰዓት ውጥራ አይደለም ለምን መሰልቸት አለ أعوذ بالله من الشيطان الرجيم بسم الله الرحمن الرحيم إذا جاء نصر الله والفتح ورأيت الناس يدخلون في دين الله أفواجا ደስ የሚሉ ልጆች ነው ያሉት አልহামዱሊላህ እንግዲህ ያው አልহামዱሊላህ ደህና ወደ ራሴ ክፍል ገባለሁኝ እሺ ይሄ የኔ ክፍል ነው በዚህ ክፍል ውስጥ ያው የተለያዩ መጽሐፎችን መተረጉምበት ሁለተኛ ዓመት 6 ኪሎ ዩኒቨርሲቲ ሳይኮሎጂ ተማሪ ነኝ ትምህርት ማጠናበት ሳይኮሎጂ የተማሩ ነው የሁለተኛ ዓመት ተማሪ ነኝ አሁን በኮሮና ምክንያት ስለተዘጋ ነው እንጂ እሱ ላይ ትምህርት አሳይመንት ማጠናበት መጽሐፎች መተረጉምበት ባህላዊ ህክምናውን ሪፈር ማድረግበት እነዚህ የአባቴ መጽሐፎች ላይ እነዚህ ያሉ የአባቴ መጽሐፎች እነዚህን በጣም ጥንታዊ መጽሐፎች ይመስላሉ እነዚህ እንግዲህ የአባቴ መጽሐፎች ናቸው አባቶትን በዚሁ በባህል ህክምና ለ7 አመት የሰራ ነው እሱም አባቴ ምንም የኔ ባህል ህክምና ያገኘሁት ከአባቴ ነው እነዚህ የአባቴ መጽሐፎች አሉ አባቴም ደግሞ ከአባቱ ያገኘው ባህል ህክምና
በዚህ ምክንያት እኔ ነው ስለዚህ አያቶትም የባህል ሕክምና ነበር አባቴም የባህል ሕክምና ነበር አባቴም የባህል ሐኪም ነበር እኔም ከአባቴ ተቀብዬ የባህል ሕክምና መጀመሪያ ፕላንት ሳይንስ ነው ግራጁዌት ያደረኩት እጽዋት ሳይንስ ከዛ በኋላ አሁን ደግሞ አዲስ አበባ ዩኒቨርሲቲ ስነ ልቦና ወይም ሳይኮሎጂ ተማሪ ነኝ ሁለተኛ ዓመት ምክንያቱም ይሄ የባህል ሕክምና ከፍተኛ ሳይንስ ስለሆነ ይሄን ሳይንስ በትምህርት የታገዘ እንዲሆንና እንደዚህ በቃ መጽሐፎቹ እንደዚህ አሉ እንደዚህ ዩስፉል ትሪት ኤንድ ሸርፕስ ኢን ኢትዮጵያ እንደዚህ አይነት መጽሐፎች አሉ ዶክተር ጃቢር አልቃህጣኒ የጻፈው መጽሐፍ አለ እንደዚህ እነዚህ መጽሐፎች ስለ ትራዲሽናል ሜዲሲን ወይም ባህላዊ ሕክምናውን ከፍ የሚያረጉ የተለያዩ ግብአት የሚሆኑ መጽሐፎች ናቸው ከዛ አሁን ሲያሳዩኝ ሳይ የተለያዩ መጽሐፎች አሉና መንፈሳዊ ይዘት አለ ባህል ሕክምና ራሱን ችሎ ሳይንስ ነው ለዘመናዊ ሕክምናም ግብአት ነው ለምሳሌ ይሄ ዩስፉል ትሪት ኤንድ ሸርፕስ ነው ፎር ኢትዮጵያ ነው ምንም እንትን የለውም ምንም ጥንቆላ ምንም መንፈሳዊ ነገር የለውም ስለዚህ ባህል ሕክምና የሚገናኘው ከእጽዋት ጋር ነው ከእጽዋት ጋር ባህል ሕክምና የሚባለው ከእጽዋት ሊሆን ይችላል ከእንስሳት ተዋጽኦ ሊሆን ይችላል ከሚነሮች ሊሆን ይችላል ተቀምሞ በግልም ይሁን ኮምፓውንድ አድርገህ ቀመመህ የምትሰጠው መድኃኒት ነው ምንም አይነት ኬሚካል ያልተጨመረበት ኦርጋኒክ የሆነ መድኃኒት ነው ባህል ሕክምና የምንለው እሱ ከዛ በኋላ ወደ ምርት መገባት የሚችል ከዛ በኋላ ወደ ምርት አሁን ቻይና ለምሳሌ ከፍተኛ ኤክስፖርት ያደርጋሉ ባህል ሕክምናውን በፒኤችዲ ደረጃ ይሰጣሉ ባህል ሕክምናውን ቻይናዎች እኛ ግን የ3000 ዓመት ታሪክ አለን በዛ መጠን አላድግ ብሏልና ያንን ለማሳደግም ነው ማለት የጥረት እያደረኩ ያለው ማለት ነው ኢንሻአላህ አላህ ከረዳኝ ከልጅነቶት ሲያድጉ ከአባቶት ጋር ያዩ ነበር ተራራ እኛ የተወለድኩበት ሊቦ ከምከም ወይም አዲስ ዘመን የሚባል ደቡብ ጎንደር ውስጥ ነውና በተራራ ጣራ ገዳ የሚባል ጫካ አለ ዘተራራ ውስጥ ያደግነውና እያንዳንዱ ሰው ሲመጣ እየወረረን መሬት ምናዘጋጅ ጭራል ምን መጣውና ከልጅነት ጀምሮ ይሄ መድኃኒት ለዚህ ነው እንደዚህ ያለ እየነገረን ነው ያሳደገኝና እኔም አሁንም እሱን ነው እየሰራሁ ስለዚህ አሁን ወደ ስራ ነው የምንሄደው አሁን ደግሞ ያው ወደ ስራ የምንሄድበት ሰዓት ነው አሁን የምንሄደው ወደ ስራ ነው እሺ ሌላ ጊዜ ሲሆን ቀደም ብለው ወደ መስጊድም ይሄዳሉ አዎ አሁን መስጊድ እንግዲህ ያው እንደሚታወቀው ጧት ላይ ሱብሂ ሰግደን ነው ወደ ቤት የምንገባውና አሁን ግን ያው መስጊድ ዝግ ነው በዚህ በበሽታው ምክንያት ከሰፈሮት ቅርብ ነው ልበል አዎ የሥራ ቦታና መኖሪያ ቤቴ ቅርብ ነው በእግር ነው የምመጣው አዎ አጭር ደቂቃ ነው የፈጀ ነው አጭር ደቂቃ እንግዲህ እዚህ ነው የምሰራው ይሄ ሚና ባህላዊ ሕክምና መስጫ ማዕከል ነው ውሃ አለ እጅ መጀመሪያ በሳሙና በደንብ እዚህ ይታጠባልኝ እዛ እዚህ ምርመራ ክፍል አለ ኤግዛሚኔሽን ነው የምርመራ ክፍል እሱ ነው እኔ እዚህ ጋር ነው ፍቃድ ንግድ ፍቃዳችን የሙያ ብቃቱ በግልጽ ሰው በሚይበት ቦታ ላይ መቀመጥ አለበት እዛ በዚህ ይገባል ወደ በአብዛኛው ጊዜ እርሶ ጋር የሚመጣው ምን አይነት ታካሚ ነው ወይም አብዛኛው ጊዜ እርሶ ጋር ለመታከም የሚመጣው በሽታዎች ምን ናቸው ሁሉም አይነት ታካሚ ነው የሚመጣው ሁሉንም አይነት ከጭንቀት ከአእምሮ ጭንቀት ጀምሮ እስከ ጨጓራ ኪንታሮት ጉበት ኩላሊት ሁሉንም አይነት ሕክምና ነው የምንሰጠው አሁን ብዙ ጊዜ የባህል ሕክምና ላይ ከሳይንስ ውጪ ወይም ከሳይንስ መድኃኒት ያላገኘላቸው በሽታዎች መፍትሄ ይገኛላቸዋል የሚል ነገር አለና እሱ ነው አንዳንድ ጊዜ ከመንፈሳዊ ነገር ጋር የሚያገናኘው እርሶ እንዴት ያዩታል ይሄ እንግዲህ እውነት ነው ለምሳሌ በኢትዮጵያ ደረጃ የእብድ ውሻ በሽታ ዓለም ላይ መድኃኒት የለውም ኢትዮጵያ ላይ ግን አብዛኛው ባህላችን ያውቀዋል መድኃኒቱን ቫይረስ ነው ስለዚህ አብዛኛው በዘመናዊ ሕክምና መድኃኒት ያልተገኘላቸው ባህላዊ ሕክምና ያገኘላቸው ነገሮች አሉ ምክንያቱም ባህላዊ ሕክምና በአንድ ቅጠል ወይም በአንድ ስር ውስጥ ብዙ ኮምፓውንዶች ናሉ ብዙ ነገሮች ናሉት እና ዘመናዊ ሕክምና ያው ባለሙያ ስላለው ብዬ ነው እኔ ሙያ የባህል ሕክምና ስለሆነ ስለዚህ ይሄ ነገር እውነት ነው አለው ተመሳሳይ በሽታ ይዘው ቢመጡ ግን የሚቀመመው በየጊዜው ነው እንጂ አንዴ ተቀምሞ ተሰርቶ አይደለም የሚቀመጠው አዎ ተሰርቶ አይቀመጥም ምክንያቱም ያን ታካሚ ላይ መጣ ቢችልስ አዘጋጅተን መሰረታዊ የሚባለው መድኃኒት እናዘጋጃለን እናስቀምጣለን ሲመጣ ግን እንቀማለን ቀጠሮ እንሰጠዋለን ለ3 ቀን ለሳምንት ለሰርካሪ የሚያስፈልጉት ይቀመጡና ልክ አንድ ሰው ሆዴና ማመኝ ሲል የሚጨመሩ ነገሮችን እንቀመማለን እናመጣለን ለምሳሌ ባህል ሕክምና እችላለሁ ስትል ፕሩፍ ማድረግ የለውም በኢትዮጵያ ደረጃ ህግ ወጥቶለታል ግን ደንብ አልወጣለትም አሁን ነው ደንብ እየወጣለት የመጣው እነዚህ ሰዎች አይችሉም ካልክ ምቀኝነት ሊሆን ነው ዝም ካልክ ደግሞ
ባህል ህክምና አጠቃላይ አንድ ሰው ሲያጠፋ ሁሉንም የሚመጣው ይሄ ሂደት ባህል ህክምና ራሱ እንዲያድግ ካረገው ሂደት ውስጥ አንዱ ነው። ኦኬ እዚህ መድኃኒት ቤት አለው ፋርማሲ እዚህ መድኃኒት አለ። ሰው እዚህ የተመረመረው ወይም ህክምና ያለው ሰው የሚያስፈልገውን መድኃኒት ወደዚህ ነው የሚመራው። እዚህ መተን መድኃኒቶችን ያዘጋጀናቸው መድኃኒቶች የፈጨናቸው መድኃኒቶች አሉ እነዚህ። ስለዚህ ከዚህ ጋር እንቀመማለን። እዚህ ጋር ምን የይዘው እዚህ ሚና ትራዲሽናል ሜዲሲን። ስለዚህ እነዚህን በማዘጋጀት ስለዚህ አሁን ይሄ ባህላዊ ህክምና ከእጽዋት ከቅጠል ከፍራፍሬ ከቅርፊት ከስር ከተቀጠላ ከእንደዚህ ቀምመን ለተፈለገው ነገር መድኃኒት መስጠት ነው። አንተ እንደዚህ ያመመህ ትላለህ። ያመመህ ነገር ኢንተርቪው አደርጋለሁ ጠይቃለሁ። በዛ መሰረት ያመመህን መድኃኒት አዘጋጅላለሁ። ቤት ወደ ትወስዳለህ። ቼክአፕ ይኖራል። በቼክአፕ ትመጣለህ። ይሄ ተሽሎኛል፣ ይሄ ያልተሻለኝም መድኃኒት ይሰጣል እንጂ ሃይማኖታዊ አይደለም። እዚሁ ላይ አንድ ጥያቄ ልጠይቅ። አንዳንዴ የባህል ህክምና ላይ ችግር ነው ብሎ የሚያነሱት ሰዎች ዶዝ ነው መጠኑ። አሁን አንድ መድኃኒት ሲወሰድ 2 ፍሬ ብቻ ይባላል፣ 1 ፍሬ ይባላል። አንዳንድ ሰዎች ብዙ ጊዜ የሚያነሱት ሀሳብ ምንድነው ዶዙ የባህል ህክምና ላይ ሊበዛ ይችላል ወይ ደግሞ ሊያንስ ይችላል ይላሉ። እሱ አንድ ኬት እንዴት ነው ማወቅ የሚቻለው? አሁን ምንድነው የባህል ህክምና ዶዙ ጋር እኛ ዶዙን አብረን የተማርነው ወይም እንዳልኩ ነው። ከኛ ቤት እንኳን የ200 ዓመት ታሪክ አለው ባህል ህክምና። ይሄ ሲመጣ ዶዙን አብሮ እየተነገረ ነው የመጣው። እንዲያውም በብዙ ዓመት ድግግሞሽ የመጣ ህክምና ነው። ስለዚህ ባህል ህክምናም ሆነ ዘመናዊ ህክምና ከመጠን በላይ ከተወሰደ ጉዳት እንዳለው ሁሉ ከመጠን በታች ከተወሰደ አይድንም። ስለዚህ በዛ በዶዙ መሰረት ነው የምናዘጋጀው። ለምሳሌ በሚስቃል የሚመዘን አለ፣ በሾርባ ማንኪያ በእጅ የምትመዝነው ያንን ሁሉ ጠንቀህ ተምረህ ነው ራሱን ችሎ ባህል ህክምና ሳይንስ ነው። አሁን የሌላውን መወክያል ነገር እኔ ስለራሴ ብቻ ስለምናገር ማለት ነው። የኛ በራሳችን መንገድ አዘጋጅተን በዚህ መልኩ ነው መድኃኒቶችን ቀምመን ፈጭተን አዘጋጅተን። መድኃኒት የሚወሰደው ራሱ በመቀባት አለ፣ በመብላት በመጠጣት በመታጠን በመታጠብ ነው የሚወሰድ መድኃኒቶች። ለ7 ዓመት ልጅ የምትሰጠውና ለ60 ለ40 ዓመት ሰው የምትሰጠው አንድ አይነት አይደለም። ስለዚህ አሁን ስንት ሰዓት ነው ከስራ ጨርሰው የሚወጡት? እንግዲህ ከስራ ጨርሼ የምወጣው 10 ሰዓት ነው። ከ10 ሰዓት ከስራ ጨርሼ እንደወጣው ቀጥታ ወደ ቤት ነው የሚሄደው። ስለዚህ አሁን ሰዓቱም ደርሷል ማለት ነው የሚወጡበት? አዎ አሁን የመውጫ ሰዓት ደርሷል። ወደ ቤት ነው የሚሄደው። ስለዚህ እሷን ጨርሱና እሺ አብረን እንመለሳለን። መጣሁኝ ልጆቹን የዋሉበትን ነገር መጠየቅና እያጠኑበት ያለውን ነገር ማስተኛ ክፍላቸው ላይ ያለውን ሁኔታ ገብቼ ምን ላይ እየሰሩ ዋሉ እንዴት ዋሉ የሚለውን ቼክ አደርጋለሁ። እሱ ነው የምንሄደው። ጾም ላይ ቢሆኑ ግን ብዙ ነገር እየሰሩ ነው የሚውሉት በቀን ውስጥ። የመረሰው እንዲሆኑ ግዴታ ፕሮግራም ሆኖ ማደግ ያለባቸው ልጆች። ለዛ ሲባል የተሰጣቸውን ትንሽ 10 ደቂቃ ሊሆን ይችላል። በቃ ፕሮግራም ሆኖ አለበት። ዛሬ ጾም ስለሆነ ፕሮግራሙ ይቀር ካልክ መርህ ይዛባል። መርህ ከተዛባ ደግሞ ነገ የመረሰው ካልሆነ ደግሞ ያው ትንሽ ችግር አለው ማለት ነው። ሰላም አለይኩም። ይህ ክፍል የቀን የዋሉበትን ነገር ማታ ከገባው በኋላ የሚጠየቁበት ጽሁፍ አንዱ የሚያስጠናበት ፕሮጀክት የሚሰሩበት የዋሉትን ነገር 10 ደቂቃ 15 ደቂቃ ዲስከስ አድርገን እያንዳንዱ ተጠየቀው ወደ እያንዳንዱ ፕሮግራማችን የምንሄድበት ቦታ ነው። ከነጽህና የሚመደበው አልውዱእ ነው። ውዱእ ነው ፈየጅቡ ግዴታ ነው አለየ በእኛ አን አተወበአ ውዱ ማድረግ ቢልማኢ በውሃ ቢልማኢ ጠሁር በንጹህ ውዱ ማድረግ ግዴታ ነው ቀብለ ሶላት ከሶላት በፊት። እሺ ያው እንግዲህ እያልን ወደ ቀኑ መጨረሻ ላይ እየተቃረብን ያለ ነው። እንግዲህ አሁን የአፍጥር ሰዓት እየደረሰ ነው። እየተዘጋጀ ነው። የአፍጥር ፕሮግራም አለ። ያው እየተዘጋጀ ነው። ያው እኛም እንግዲህ ጾም ላይ አድክመኖታል። ግን እስቲ መጨረሻ ላይ ለተመልካቹ መልእክት ቢነግሩልን። እንግዲህ ቢስሚላህ ለተመልካቹ ምንድነው አሁን ያለንበት ወቅት በጣም አስቸጋሪ ወቅት የሚባልና አሁን ያለንበት ወቅት የኮቪድ-19 ወይ የኮሮና የምንለው ወረርሽኝ ነው። በዓለም ላይ ትልቅ ስጋት ሆኖ ኢኮኖሚውን፣ ማህበራዊ ህይወቱ ሁሉን እያዛበበት ያለ ሁኔታ ነው። በሀገራችን ተጨባጭ ሁኔታም ከቀን ቀን እየጨመረ እየሄደበት ነው እንጂ እየቀነሰ አይደለም። ማህበረሰቡ ደግሞ በመዘናጋት ላይ ነው ያለው። ይሄን መዘናጋት ትተን የጤና ባለሙያዎች የሚሰጡንን ምክር በመስማት
ርቀታችን በመጠበቅ እጃችን በሳሙናና በውሃ ቶሎ በመታጠብ በሽታውን የሁላችን ኃላፊነት ስለሆነ መከላከል አለብን። ቻንሶችን አጋጣሚዎችን በአግባቡ ተጠቅመን የተሻለች ሀገር ለመገንባት የምንችልበት እንዲሆን ሰበቡን በትክክል በማድረስ ወደ አላህ በመወከል በጣም ሳንፈራ ሳንደነግጥ በተባለው መሰረት ካስኬር ነው ሁሉም ነገር ቀላል ይሆናል እና ለመላው ሙስሊም ማህበረሰብ በመላው ዓለም ለሚገኝ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እላለሁ። ባህል ህክምና የኛ ነው። እኛ ካላሳደግነው ማንም ሊመጣልን ስለማይችል ራሳችን ባህል ህክምናን እናሳድግ እላለሁ። ወሰለላሁ ዐላ ሰይዲና ወነቢይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም አጅማዒን። ኡስታዝ ኑሩ ጀማል እንግዲህ እኛም ደግሞ ከኛ ጋር ጾም ላይ ሆነው ፍቃደኛ ሆነው አብረው ስላሳልፉ በጣም እናመሰግናለን። እኔም አመሰግናለሁ።